እንግዲህ ቤተሰቦች ዛሬ ሰሊል ሰው አስተዋውቃታለሁና እሷ አታውቀውም እና ማስተዋውቃት ሰው እኔ መጣሁ ምናምን ብያት ፎጣ ምናምን ነገር እንግዲህ ያለውን አብራችሁ ታያላችሁ። ብቻ ግን ሰው አስተዋውቃታለሁ። ደስተኛ ነኝ ያልኳት ቪዲዮ ኢንተርቪው ያደርግሻለሁ ነው ያልኳትና እሷ ያ ልጅ ሲመጣ ምናምን እንግዲህ የሚሆነውን አብራችሁ ታያላችሁ። ወይ አላረዝምባችሁ። እስከዛው ግን አብራችሁ ቆዩ። ይመቻችሁ። አለሽልኝ ተማም ነው ቻርፋች አላረፈርኩም። ቆዩ ኢንተርቪው የሚደረግ ሰው እንደዚህ ነው እንደሚያረፍው አለሽልኝ አብታሙን ኩዱሻ ሁለት ስልክ ይዤ ጌታ ግራ ገብታኝ እኮ ነው ማይ እናትሽ አንዷ እኮ ዝም ብላ ጊፍት ሰጠች። አረ አይስ ቀድስ ነው። ኧረ የሰው ነው አምር ስክስቲ ልኩ ቃጥም ያለው ለስልክ ሳምሰንግ አንድ አይፎን እንታረጋስ እንዴት ነው ኢንተርቪው ለማድረግ ዛሬ ሙሉ ውሏችሁ በሙሉ ነው ኢንተርቪው የምናደርገው? እሺ እንሰራለን። አሪፍ ነገር አውጥቻለሁ። ጥያቄ ምናምን ምን ሆነሽ ነው? እኔ ራሱ እዚህ ነው ኢንተርቪው ማድረግ ሹሯችን ብዬ ነግሬሻለሁ። ታውቂያለሽ አይደል? እንሰራለን እኮ ኢንተርቪዋችን እናደርጋለን። እና ምንድን ነው እንትን እንበል እንዴ ኢንተርቪው ሰላም ባያቸው ቤተሰቦች ኢንተርቪው አድርገሻል። ዛሬ ውሏችንን በቤተሰብ ነው ብዬሻለሁ እኮ እና ነኝ ቪዲዮ እንዳለ አላወኩም። ሰላም እንዴት ናችሁ? ወደ ቤተሰቦቻችን የመልኪ ቤተሰቦች እንዴት ናችሁ? አሁን ዛሬ ላችሁ ጠይቃታለሁ ማለት ከዚህ ጥያቄ በኋላ ራሱ ያልተመለሳችሁ ጥያቄ ካለ ኮሜንት ደቅ እያደረጋችሁ ምናምን ነገር እንጠይቃታለን። እሺ ቤተሰቦች ተዘጋጅተሻል? ነው በነገራችን ላይ ረስቱ ሰው አስተዋውቅሻል። ማን እሱ ስልኩ ራሱ እሱ ነው። አንድማ ጀለስ አላስተዋውቅሻለሁ ሲል ማለት ነው። ምን እንዳሰብኩ ታውቃላችሁ? ፍቅረኛ እንዴ ታውቂያለሽ ነው። በአንድ ሳምንት አይደለም ድንገት እኔ አልደብቅሽም። ታውቂያለሽ አይደለም ድንገት ሰርፕራይዝ ከሆነ ታሳስብሽ። ለማንኛውም ግን ጀለስ ነው በጣም እውነት። የኛን ድራማ ራሱ ያየዋል ጀለስ ነው። አዎ ቲክቶክሽን ራሱ ነው ምንድን ነው ያገላብጠው። ማርያም አድናቂ ተገኝቷል። አስተዋውቅሻለሁ። በጣም አሪፍ ልጅ ነው ምናምን ነገር። ቡና እንጠጣ ይላል ወይስ እዚህ እንጠብቀው? እዚሁ ትንሽ እንቆይና ለስላሳ እንጠጣለን። ቡና ጠጣ ነው ማንታ ቡና ከማይጠጣ ሰው ጋር ውሎ መዋል በጣም ከባድ ነው ወገን። ምን ማድረግ ይቻላል? እና እቺ ሸፋፋ ነው ጥያቄልሽ አሱ እስከሚመጣ ወደ ሽንት ቤት ሄዶ ነው ደግሽ። ውሎ እንዴት ነበር ዛሬ? ባይዘው የገብርኤል ቀን ነውና እንኳን አደረሳችሁ። ይሄ ቪዲዮ የሚቀረጽበት ቀን የገብርኤል ቀን ነውና ቪዲዮ ምን ይመስላል? ጠዋት ከእንቅልፌ ተነሳሁኝ። ከዛ ያው ተነስቼ ወደ ቤተክርስቲያን ሄድኩኝ። ገብርኤል ነው የገብርኤል ቀን ሁሌ ቤተክርስቲያን አልቀርም። ገብርኤል ደረስኩኝ፣ ተሳለምኩ፣ መጣሁ። ከዛ ቄጤማ ገዝቼ ምናምን ገባሁ ቤቴ። ቡና ፈላሁ፣ ማርያምን ቁርስ በላሁ። ከዛ ቡና ፈላን ምናምን ጸሎት አደረኩ ለሁሉም። አይ ማርያምን ለሁሉም። ከዛ ጸሎት አድርሼ ምናምን ከዛ እየደወለ ነበር መጣሁ። ሳልነግርሽ ላገባ ነው እመቤቴን በል ላገባ ነው። እሱን ተይውና ገብርኤልን በል ቆይ ዛሬ የሆነ ቪዲዮ ፖስት አድርጌ ነበር። እስኪ መርቁኝ ምናምን ብዬ ፖስት አድርጌ ነበር ቲክቶክ ላይ እና በቃ የምርቃት ማለት ይሻል። ግን ልጅ እድሜው እየሄደ አንቺ ልጅ ቆያል እንትን በሉና እንደምንም ይስተፈልጉና ዳሩልን። አዎ ላገባ ነው እባክሽ አግባ። ትዳር ጥሩ ነው። ማርያም ትዳር ነው ይመስል ነገር። መጀመሪያ ግን እስኪ አንቺ አግቢና አቢን መጀመሪያ እዛ አይ አንተ ነህ ከትላልቅ ሰርጎች ትናንሽ ሰርጎች ይባላል። እኔ ሰርግ ላይ ሌላ ሰርግ ሊፈጠር ማለት ነው። ይሄ እንደሚመጣው ጓደኛ አራሽ ነው ይዘው አልብናት ይመጣለው አዛኩሻ አራብ ሽርጣ ታይሮ ግን እንዴት እንደምትመጪው ልነግርሽ አልችልም። ማርያም እግዚአብሔር ያክብርልኝ። በልክ ስለዚህ ሲመጡ ስላድናቆት ሲነግርሽ ያኔ ትይዋለሽ። ሰውዬ ምን ድሮቢያ እኔ ራሱ እንዴት እንደሚገልጽልሽ ግራ ይገባኝ። ማርያም ናት ሙድ ያስክራ። አረ ለምን ሙድ ይዛል? የምሬን ነው። ደስ ሲል ቦታው ጌታ አውራላ እዚህ መኪና ሲያልፍ ምናምን ታያለሽ ቁጭ ብለህ
እና ልጅ በጣም ነው ልጅ ገባ እንደ በዛው ሰጠበ እንደ አንዳንዴ እኮ ትመጣለች። በነገራችን ላይ እንትና ጓደኛዬ ማርያም እሱ ጋር እያወራችሁ ምናምን ትመጣለች። እመጣለሁ ብላለች። አይተሙ አረና አይመጣም እባክሽ። እንዴት ወይ እሱ ጋር ሽዴ አንዴ ለምን መስጃል ብንልስ አዛው ሰላም እና ሰሊ አልጓጓሽም እስኪመጣ እንደ እግዚአብሔርን አጓጓኝ። እኔ ደሞዝን ራሱ እንደዚህ ጠብቅ ያለክ አይ ደሞዝ ለማንኛውም መጣች። ሰላም አስላጊሽ ሰላም ደክ ያብድ አብረዳ አደዋለሁ ተውቋ ቤት እኔ ብላችሁ መጣሁ። አይ አንተ ምራ የለሽ ነው ለታ ያለከ መጣሁ ከረልሽ መዝገቡ ኧረ ችግር የለም። ሰላም ነሽ? አለሁ ሰላም አለ። እሺ ምንድን ነው ስልክሽን ተፈሽ? አይ ዝም ብዬ ኧረ ዝም ብዬ አውቅሽ ያገኝ እንግታላውሽ አናክሽልንሽ ማለት እንዛ ክራሽልሽ ማለት ሰከረኛ አይስፖረንሽ በጣም ብዙ ነገራችን አራቴ ስልክ እየነካሽ ነው አመሰግናለሁ አንዱ ጅሶምሪ ቲንክ ምን ነው ቲንክ ምን ተባለ ያው ተጣጣሽ ቲንክ ሰይባ እንደዛኝ ሰቆያ ያይሽኝ ምናምን አትወሪም። በቃ ችላ ብለሽ ነው ምናምን አረ ችላ ብያለሁ። እንደዚህ ነው ስቀመጥ ምናምን ለዛ ነው አረ ዝም ብሎ ማለት አይ ደስ እኔ እንደዚህ አትመስኝም ስልሽ ሰው እኮ እንደዚህ አለ አይደለ? ያይሽኝ ችላ ብለሽኝ ነው እንደዚህ ያወራሽኝ ማለት አሁን ነው ገና የተዋወቅነው አይደለ? እኔ አውቅሻለሁ አንቺ ላታውቂኝ ትችያለሽ አልገባኝ ማለት ንግግርሽ ችላ ብለሽ ነው እንደዚህ ብለሽ የሰው ልጅ በቃ ሰላም ስልሽ ፍለፍት ሆነሽ ማውራት አትችላምሽ ችላ ብለሽኝ መላይ መጣና አይ ችላ ማለት እንኳን አይደለም ማለት ተሳሪ ተገናኝታ አናውቅም ምን ነው ባናውቅም መግባባት እንበል ነገር አለ አይደል ስልሽ በንግግር እንኳን መግባባት አልቻል ቀጥታ አመሰግናለሁ አይ እሰማን ነገረኝ ምናምን አለ አይደል ስለኔ እኮ ተሙባያለሁ ግን ስለኔ ኢንፎርሜሽን መጠየቅ አለብኝ አንቺ ቀጥታ አመሰግናለሁ ምናምን ያምር አይ ወሬ አይ ምን ነው ሳይሽ እኮ ዛሬ ነው የምንተዋወቀው ድንገት እኮ ድርጊትሽ በጣም ነው የሚያናደው እኔ በጣም ነው የምወድሽ እንደሆነቱ እያንዳንዱ ድራማሽን እከታተላለሁ በጣም ደስ የሚል ክራሽ ነሽ በጣም ከምንም በላይ ከምልሽ በላይ ማለት ሰው አለ አይደል አንዳንዴ መውደድ የሚባለው ቃል አልፎ ይሆና ለአርለ ይሄ ቸኮልኩ ምናምን እንዳትይ በቃ አይስልሽ ሌላ ጊዜ ማውራት እችላለሁ መናገር እችላለሁ ግን ደግሞ የኔ አንዳንድ ሰዎች ተፈጥሯችን ለየት ያለ ነገር አንዳንድ ሰዎች ማለት የምትወደውን ሰው በቃላት ለመግለጽ ቶሎ የምንጠይቅ ሰውና ረጋ ብለን የምንጠይቅ ሰዎች ነገ ይሆናል ከነገ ወዲያ ይሆናል ስንል አጠገባችን ያሉ ሰዎች እናስመልጣል ይሄ ደግሞ ተምጽኝ አይደል አረ በእግዚአብሔር እየቀለድሽ አይ ምንድነው የምቀልደው ስልሽ አንዳንድ ሴቶች የሆነ ሰው ሲወዳችሁ ወይ ደግሞ የፍቅር ጥያቄ ሲጠይቃችሁ ትስቃላችሁ ቆይ ግን ለምንድን ነው የሚሆነው ማርያም እኔ በጣም ነው ይገርም ነገር አይ እኔ እኮ አድንቻለሁ እያንዳንዱ ፕሮፋይል ነው እንዳለ ያንቺ እንትን
ስልኬ ላይ ራሱ ቴንክ ዩ ማለት ቴንክ ዩ ነው ከሆነኝ ማለት የምችለው አይደል እኮ ዋይ እኔና አንቺ አብረን ከሆነ ስለዚህ የፈለክ ምናምን ሊያበሳጭሽ ይችላል። ይቅርታ ምን አይነት ነገር ነው የምታወራው? ማለት ምን አይነት ነገር ነው የምታወራው? ታውቀኛለህ? እኔ አውቅሻለሁ። አንቺ ግን አታውቂኝም እኮ ግን አይ የምታውቀኝ እኮ እንድታውቂኝ ነው። ቅድም እኮ ያለውን ነገር እንድታውቂኝ ምናምን አንዳንድ ጥያቄዎችን ጠይቂኛለሽ። እኔ እንደዚህ ምናምን አይጠይቅም። አንዳንድ ሰዎች አስተሳሰባችን ሁላችንም የተለያየ ነው። አንዳንድ ሰዎች ደግሞ ከአስተሳሰባችን ወጣ ያሉ ሰዎች ገባሽ አይደለ? ባውንደሪ የሚባል ነገር አለ እና እሱ ጉዳይ እስቲ እኔ ግን ግድ ይሰጠኛል። የራሴ ባውንደሪ ግድ ይሰጠኛል። ለአንተ ነው አሁን አንተ የራስን ባውንደሪ ማሳለፍ እንደማትፈልገው ሁሉ የሰውንም ባውንደሪ መጠበቅ ትችላለህ። ማንኛውም ሰው ሲኖር ላይክ ባውንደሪ የሚባል ነገር አለ። ምንም ነገር ስታወራ ሪስፔክትፉል ሆነን ማውራት ነው ያለብህ። ያ እኮ እኔ እኮ ላይክ ነው የሆነ ሰው መጥቶ ቋንቋ ጨርሰኝ እኔ እኮ አይደለም እኔ እኮ ሪስፔክት ሰጥሽ አንቺ ችላ ብለሽኝ ጭራሽ ለኔ ክብር የሚባል ራሱ ይላል። እኔ ከዚህ በላይ ሰው ኖ እህት እያልኩ እንደዛ ማድረግ የለብሽ። እኔ ሳወራሽ ስላሽ እንዴት ነው ማለቀውን ሰው ከዚህ በላይ ማውራት አልችልም። ማለቀውን ሰው ዛሬ ነው እየተገናኘን ያለነው እኮ ዛሬ ነው እየተገናኘን ማድረግ ከዚህ በላይ ላወራሽ አልችልም። አይ በቃ አለ አይደለ እኔ ሳወራሽ አንቺ ደፍተሽ ያን ሰውዬ አልተቀበልሽም እንዴ? ለመቀበል ስንት ደቂቃ ነው እዚህ ቦታ ከመጣሁ? 5 ደቂቃ እኮ እኔ ቀጥታ ወደዚህ ነው እንትን ያልኩት። ግን አለ አይደለ ይቅርታ አድርግልኝና እኔ እንደምወድሽ እንድትወርጅብኝ አልፈልግም። በጣም ላንቺ ሪስፔክት አለኝ። በጣም ነው ማከብርሽ። በጣም ነው የምወድሽ ከማፍቀርም በላይ አለ አይደለ እንደዚህ በቃ ይከብዳል። እንደዚህ ማለት ለማውራት ይከብደኛል። የማታውቀውን ሰው ላይክ በድራማ ወይ በሆነ ነገር አይተህ ሰው ልትወድ ልታፈቅርኳች ያ ትችያለሽ። ልትወድ ትችላለህ። ነገርኩሽ እኮ እያንዳንዳችን ሰዎች ጭንቅላታችን አንድ አይነት አይደለም። ያንቺ አመለካከት ሌላ ነው፣ የኔ አመለካከት ሌላ ነው። ስለዚህ እኔና አንቺ ከተስማማ ነገ ላይ ቀስ ብለን እኮ ሪሌሽንሺፕ እኮ መገንባት እንችላለን። ቆይ የሚያስቅ ነገር ነው። እግዚአብሔርን እኔ አቅም ቢኖረኝ ነው በደንብ ብስቅ ደስ ይለኛል። እያወራከለ ነገር እኮ በጣም የሚያስናናው በጣም ትከልጂ። እኔ እንጃ እኔ የምሬ ነው እየነገርኩሽ ያለሁት። የኔ ማንነት ያልኩሽ አንዳንድ ሰዎች ወጣ ካለባቸው ባህሪዎች ውስጥ አንዱ ነው። እየሰማሽ ነው አይደል? መናገር እችላለሁ እንደፈለግሽ አድርገሽኝ ተናግረሽም ትይጃለሽ። ግን እኔ ተናግሬ ውስጥ ያለው ነገር ተናግሬ የሚል ሰው ነው። ገባሽ አይደል? ውስጥ ያስቀርጬ ምናምን የሚል ሰው አይደለም። ስለዚህ ተመችተሽኛል። አብረን መሆን ከቻልን እንሞክር ነው እንዴ? ምን አይነት ቀልድ ነው? እኔ እኮ ሳቅሽ ራሱ የመልኬ ጓደኛ ነህ ካለ? አዎ የመልኬ ጓደኛ ያው ቤስት ፍሬንድ ለመልኬ ራሱ ብዙ ጊዜ ነግሬው ነበር። አይ እስቲ ተሙ ቆይ እስቲ ትንሽ ምናምን እያለኝ እኔ በቃ ጓደኛዬ ስለሆነ እሱን ስለማከብረው ነው። እሱ ያኔ ጸባይ በደንብ ያውቃል ምናምን ሊያውቅ ይችላል እኮ እሱ ሊያውቅ ይችላል። ስሚኝ እሱ ሊያውቅ ይችላል። ግን እኔ ጋር ያለው ስሜት ደግሞ ተረጋጋ። ስታወራ ተረጋጋ። ታወራ አንደኛ ነገር ከዛ ነው ተረጋግቼ ነበር እኮ ሪስፔክት ኖሮኝ ነው እኮ ሳወራሽ። አንቺ ምንድነው አይደረግም። ስሚኝ እህቴ ይላሉ ደግሞ ሰው ስልክ ሳወራሽ አልኩ ይቅርታ ሳወራሽ ምንድነው እንደዚህ መሆን? እግዚአብሔር በጣም ነው የሚደብር። ሳወራሽ እኮ በጣም ይቅርታ። አዎ ይቅርታነቱ አስተበርኩ በጣም ሶሪ ዲስሪስፔክት ያረኩም ከመሰለህ ይቅርታ። በጣም ነው መሰለኝ። እሺ ከመሰለህ ሳይሆን አድርገሽዋል። ይሄ ነገር አድርገሽዋል። እኔ በጣም ነው የደበረኝ የምር። እንዴ ሰው ሲያወራሽ እኮ በጣም ነው የደበረኝ። እንግዲህ እሺ አይኮ እንትና ጋር እጄ እኮ ነው በእናትሽ መልክ ይለምበት። በጣም ነው ማከብረ በጣም ነው ግን ነው ማችሮ ሲታን እንደጠበቅኩት አላገኘሁት። ይቀለደ ነው ወክ በሬ ተፈካ እያሶፈ ነው ካለኛ ጓደኛ አይደለ ለነው ትንሽ ተቀይሯል። አረ በጣም እንጃ ስለኔ እንደጠበቅኩት ጭራሽ ነው ያላገኘሁት።
አውርቻለሁ ስልሽ አንተ ጋር ምናምን ግን ማለት ምን አታውቅኝም ከዚህ በፊት አይ ነው ስልሽ እንደዚህ ማውራት አልፈልግም። ድጋሚ ወደ ውስጥ ምናምን መግባት አልፈልግም። በሌላ ነገር ውስጥ መግባት አልፈልግም። ምን ነው ስል ይሄን ነው ሰው ጉዳይ ፈጠረ ነገር አለ እንዴ? ሌላ ጊዜ ከተሰጣው ወራሽ ነው አድራጊሽ ነው ይሻላል እንዴ? መልኬ ከዚህ በፊት ሰው በስነ ስርዓት ሳላወራ ይተኝ ታውቃለህ እንዴ? ፍርታ አድርጊልኝ። አንቺም ለማንኛውም በጣም ነው የወረድሽኝ። በጣም ታዘኛለሽ እንዴ? ፍርታ አድርጊልኝ። በሰድምሽ ራሱ ደስታዬ ነው። አንተም ለማንኛውም ልመስ አታ ነው ይቀለበ ስንዳው በመዳን አለ ሰይ ምን ብለሽ ነው? ልታሰድበኝ ነው? በመዳን አለ የሚጠራኝ እንዴ? ኧረ በኢየሱስ እኔ ጌታን ማርያም በጣም አክብሬኝ ነው ዝም ያልኩኝ። እኔ ማንንም ሰው ቦንደሬ እንዲያልፍ አልፈልግም። ጌታ በኢየሱስ ምን አርኩሽ? ነገር ምን እኔ ምን አውቃለሁ? ጌታ ያወራል፣ የሆነ ነገር ያወራል። ከዛ ነው የሆነ ነገር ሰው ስመልስለት ላይክ እንዴት ነው ኔጌቲቭሊ ነው እያሰበ ያለው። ከዛ አላውቅም ጌታ ይሄ ምን ልበል ከወራው ነገሩ ላይ ገባም አልተረዳሁትኝም። ከዛ ብዙ ነገር አወራ ከዛ መጨረሻ ላይ በሰድብሽ ደስ ይለኝ ነበር ምናምን ብሎ ወጣ። እንዳየው ላይክ ሰው ላስተዋውቅሽ ነው ከኛ ዩቲዩብ ቪዲዮ ልንሰራ ነው የተገናኘው። ጌታ ላይ በጣም የሚያስጠላ ይሄ ያክል ሰሊ ካስደበረሽ በጣም ይቅርታ። ኧረ ችግር የለውም። በጣም ቪዲዮውን ስራና ነው። እሺ ለማንኛውም እንደዚህ አትናደጂ ተሉ ተናዳጅ አትሁኝ። በጣም እኔ ድጋሚ መመለስ አልፈልግም። ለማንኛውም የማን ይጎሬ ታይናት ይተውት ይችላል እንጂ ማረም በጣም አታውቁምልሽ ይልያታውቁ ዲድረኝ ትጎሬ ምናምን ፐርፌክት ነኛ። ማረም በጣም ያበሳጨኝ በጣም ጌታ ነው ስለከና ሳናተን ጭራሽ አራት ይልጥል እየሰማሽ ነው። አዳጋማችን ጎብስ ተዋነሽ አራቶ ያመር ጭራሽ አናት ይልጥ እኔማ ውዝግብ አድርጓት በአማርኛ የሚያወራው ነገር ጉታ ውረድ ምናምን መልሳት ተታቀል ቀጥታ ደባቡኩባት እግዚአብሔር ድፍርፍር ነው ያደረኩት ማለት ነው። መጣው ብዬ ሲሄድ ማለት ነው በቃ የሆነ ትንሽ ደቂቃ አውርተህ ምናምን ዝም ትላታለህ ብዬ ፈርችኝ ነበር ማለት ሰሊስትና አይደል የሆነ ወይ ሰድባ ወይ ጥላልት ትችላለች ይወጣል ያን ነበር ያስኳት በአማርኛ ጥብጥብ አድርጓት ማለት ሌላ ከባድ አማርኛ ጥልባታለሁ ማለት ነው። ማርያምን በጣም የደበርከኝ ጌታ አንተ ግራ ገባኝ ማለት የሚያወራው ነገር መልስ የለህም እንዴ አሸግባት አማርኛውን እሽጋረኩባት ገባ አይደል የሆነ መንገር እንድትሄጂ አላረኩሽም። አሁን መነጋቸው 60 ፕሮ ማክስ እሱ ነው። አሃ ያው እንደምናውቀው ከሆነ ሰውን አትመኑ እንዴ ምን ያደርጉ ምን ንገርማችሁ ማለት ነው። ይላክ ንገርማችሁ ማርያም የሆነ ንገራችሁ ጓደኛ አለችኝና እሷን አስተዋውቄሽ የሆነ ፕራንክ ቪዲዮ እንሰራታለን ብዬ ነበር ያመጣኋትና ከዛ ስትመጣ መንገድ ላይ ሆና ሌላ ወንድ ልጅ አለ ያንቺ አድናቂ አስተዋውቅሻለሁ ነው ያልኳት እንጂ እንደዚህ ቁጭ አድርገን ካሜራ እያየች አይኗ እያየች ፕራንክ እንሰራታለን ማለት አላሰበችም። ደግሞ ረስቻለሁ እንጂ ካሜራ ምኑን ጭራሽ ቁጭ ብለን እየተያየን ማለት ይሄ እንትን አለኝ ግራ አጋባኝና በጣም ይሄ ፍጥን እያለ አላንቀሳቀስ አለኝ አላስወራ ዋናው ማሻገር ነው። እሱን የተፈለገው እኮ ታዲያ ዋናው ላይ ወራይ ስርባት በቃ ይችላል ጀመር ይችላል ትወኔ እንዴት ነው? ኧረ ማርያም ታወንክ ካስታታረጊው እንዴ ሌላ አባባላልኩበት። ለማንኛውም ቤተሰቦች ሰላምን አዲስ ሰው ይዤላችሁ መጥቼ ፕራንክ ሰራታለሁ ብያችሁ ነበር፣ ሰርቻታለሁ። ያሳዝናል ብቻ እና ቤተሰቦች ለየት ያለ አሁንም ከዚህ ደግሞ እጥፍ የሆነ ገራሚ ዩቲዩብ ገራሚ ፕራንክ የሆነ ቪዲዮ ይዘላችሁ እንመጣለን። እኔ ግን እነሱ ከጠሩኝ አልመጣም፣ አምኛቸው አልመጣም። ጭራሽ ትመጣለች። ጀመር ባዛለች
እና በቃ ጀለስም አዲስ ሰው ነች፣ እኔም አዲስ ሰው ነኝ፣ እሷም አዲስ ሰው ነች። ለፕራንኩ ነው አሁን ነበረኝ ማርያምን እንባ የመጣ የሆነ ሰዓት ላይ እንዴ በኢየሱስ አፈንጎት እኮ መሪ እግዚአብሔር ነው አላንቀሳቀሳለኝ። በቃ ምን ለው ይችላልና ጌታን በጣም ግን ማርያምን እኔ የሆነ ታይም ላይ እንዲህ ስታወራ ምናምን በቃ ጭንቅላት እያሰበ ነበር እቺ ልጅ ካሜራውን ታዘጋዋለች እንዴ ምናምን ነገር እያልኩ ማለት ካሜራውን ረስቻለሁ። እንዴት ስከታለች ለምን ጌታን ይሆን አንድ ቀን ሁለት ቀን ከዚህ በፊት ታውቀን ወይ ሆኖ ቢሆን እንደዚህ ተናገርከኝ ላይክ ይሁን ነገር ተናግሬ ይሄድ ነበር። አሁን አውቄ ላይክ እሱ ለምን ምን ብዬ ነው ተነስቼ የሚሄደው እንጂ እግዚአብሔርን ፍላጎቴ ተነስቼ ትቼ የሆነ ነገር ብዬ መሄድ ነበር። ወይ ደግሞ ተሳክቷል እቅዳችን። ለማንኛውም ትመጪ ነበር ዲቪስ ከዚህ በላይ ነገሮች ክትሻለሁ ያራዳ ልጅ ምን ረመከተኝ አልገባ ለማንኛውም እዚሁ እንዝጋዋል። በቃ እንዲህ ተናደሽማ እዚህ ላይ እንድቆይ አልፈልግም። እዚህ አሁን ውሃ እንቸልስባት ነው ማለት ነው። ለማንኛውም የዚህ ዩቲዩብ ቻናል የሆናችሁ ሰዎች ሰብስክራይብ አድርጉ። እንወዳችኋለን። አዳዲስ ስራዎች ይዘን እንመጣለን። መልኬ የዩቲዩብ ቻናልን ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ አበረታቱን እንላለን። በጣም እንወዳችኋለን። ተሳክቶልናል። ዛሬ ይመቻችሁ። እንወዳችኋለን። ትችላላችሁ።